ጾታ ክፍል ላይ የሚሰሩ ስራዎች አሉ። ይህም ደግሞ በፕሮቶኮል ስልጠናችን ላይ ሁልጊዜ በየሳምንቱ ሐሙስ ከምንሰለጥነው ስልጠናዎች ውስጥ ምን ያክል ትምህርት ወሰድን፣ ያ ስልጠና ለእኛ ምን ያክል ጥቅም አመጣልን፣ ይህ ህብረተሰባችን ውስጥ በምን ለወጣልን የሚለውን ዛሬ እንደ መነሻ ሀሳብ እንወያያለን። ትምህርት ምን አይነት ጥቅም እንዳለው ትምህርት በጣም ብዙ ጠቀሜታዎች አሉት። ከነዛ ጥቅሞች መካከል ለምሳሌ አንድ እናት ብንወስድ የተማረች እናት ከሆነች ያችን ልጇን አንዲት ልጅ ቢትኖራት እሷን ለመማር እንድትማር ታግዛታለች። በማጠናት ሊሆን ይችላል፣ ሄደሽ ተማሪ እንደዚህ በቃ በእንደዚህ አይነት ሁኔታ የተማረች ከሆነች ታግዛታለች ማለት ነው። ያልተማረች እና ከሆነች ግን ወአረብ ሀገር ሄዳ እንድትሰራ ነው። ወይም ደግሞ አግብታ ልጅ እንድትወልድ ልጅ አግብቶ መውለድ ምናምን የሚባል ነገር በኋላ እየደረሰ ትምህርቷን አሁን እያለፋት ባለበት ሰዓት ላይ እንድታገባ ትገፋፋታለች ማለት ነው። ሶ የተማረች እናት ከሆነች ግን እንድትማር ትረዳታለች። በማጥናት ጊዜ ምናምን ልትረዳት ትችላለች። በፒር ቱ ፒር በሰለጠንኩበት ሰዓት ያገኘሁት ጥቅሞች ብዙ ናቸው። ነገር ግን ለትምህርቴ የረዳኝና ትምህርቴን ጥናቴን እንዳሻሽል ያደረገኝ የጥናት ክህሎቶች የሚለው ክላስ ነው። ያንን ትምህርት በተማርኩበት ሰዓት ከዛ በፊት ሳልማር በፊት የጥናት ክህሎቴ የተዘበራረቀ ወይንም ደግሞ በዘፈቀደ ነበር ማጥናው። ነገር ግን ያንን ስልጠና ከወሰድኩኝ በኋላ በተደራጀ ሁኔታና በእቅድ እንድመራና እንዳጠና አድርጎኛል። ይህም ደግሞ ውጤቴን እንዳሻሽል ረድቶኛል። ሌላው ደግሞ በቡድን ሆነን እንድናጠና በቡድን መወያየትን፣ በቡድን ጥያቄዎችን መስራት፣ በቡድን ማጥናትን እነዚህን ክህሎቶች እንድናዳብር ከዛ በፊት ሳንሰለጥን በፊት እንደነዚህ አይነቶች ክህሎቶች የሉንም ነበር እንደነዚህ አይነቶች ክህሎቶች የሉንም ነበረ። ነገር ግን ስልጠናውን ከወሰድን በኋላ በቡድን በማጥናት ውጤታችንን ለማሻሻል ረድቶናል። ዋነኛው ነገር የጥናት ክህሎት ነው። አብዛኛው ተማሪ የጥናት ክህሎት አውጥቶ አያነብም ነበር። ይህ ስልጠና ከመጣ በኋላ ግን ተማሪዎች በሳምንት እቅድ አውጥተው በየክፍለ ጊዜያቸው እንዲያነቡና የተሻለ ውጤት ለትምህርታችን እንዲመጣ አድርጎናል። እኔ ማወራው ስደት ነው። ስደት ማለት አንድ ሰው ተቸግሮም ሆነ ፈልጎም ሆነ ሳይፈልግ የሚሄድበት ነው። ግን ስደትን በሁለት መንገድ ልንከፍለው እንችላለን፣ ህጋዊና ህገወጥ። ህገወጥ ስደት የምንለው አንድ ሴት ብዙ ተጽዕኖ የሚደርስባት ራብ፣ ጾታዊ ጥቃት የሚደርስባት ሲሆን በምትሄድበት ሰዓት የመደብደብ አለ። ሴቶች ደግሞ መደብደብን አይችሉም። የመደፈር ባህሪ ያለው የተለያዩ በሽታዎች ሊያጋጥሟት ይችላል እና በዚህ ላይ ህገወጥ ስደት ስንሄድ በተለያዩ ተጽዕኖ ስለሚያሳድርብን ህገወጥ ስደትን ለኔ ህገወጥ ስደት እንዳንሄድና ህገወጥ ስደት የሚሄዱትን ተማሪዎች ደግሞ ቀርፈን እዚሁ እንድናስቀምጥ አረፍነኝ። እኔ ከረዳኝ ብለን እኔ ብቻ ሳይሆን አጠቃላይ አብዛኞቻችንን ረድቶናል ብለን የማስበው ነገር ቢኖር በራስ መተማመን ነው። ሁላችንም የራሳችንን ሀሳብ በነጻነት ሳንሸማቀቅ ሰው ይሄን ይለኛል፣ ይሄንን ብል ይሄን ይናገሩኛል ብለን ሳንፈራ የምናስበውን ትክክል ነው ብለን የምናስበውን ነገር ግልጽ አድርገን ልክ አሁን እንደምንናገረው አውጥተን እንድንናገር በዚህም ብቻ ሳይሆን በክላሳችንም ላይ በቤትም ሊሆን ይችላል በተለያዩ ቦታዎች ላይ በኮንፊደንስ እንድንናገር ረድቶናል ማለት ነው። ዛሬ ምናገራችሁ ስለ ወር አበባ ነው። እንደኔ ገጠኝ የወር አበባ በሴት ልጆች ላይ ተፈጥሯዊ የሆነ ነገር ነው። ተፈጥሯዊ በወር አንድ ጊዜ የሚመጣ ስለሆነ በወር አበባ ጊዜ ብዙ ስሜቶች ሊያጋጥሙን ይችላሉ። ህመሞችም ያጋጥሙናል። ምሳሌ የወገብ ህመም፣ የሆድ ህመም ምናምን ያጋጥሙናል። በዛ ሰዓት ግን ቀለም ኢትዮጵያ የማረፊያ ክላስ ከመጣልን ጀምሮ እና ከተማርን ጀምሮ ሄደን ማረፊያ ክላስ እናርፍና ጉዳችንም አጥብቀን ቀይረን መምጣት እንችላለን እና ከተሰጠበት ጊዜ ጀምሮ የሴቶችን ችግር ወንዶች መረዳት ጀምሮ የሴቶችን ችግር ሴቶች መረዳት ጀምሮ ሴት ልጅ የራሷ የሆነ ወር አበባ የተባለ ፈጣሪ የሰጣት ነገር ነው። ይሄ ደግሞ በተፈጥሮ ግዴታ የሆነ ነገር ነው፣ ይመጣል። ሶስቱን ነገር እንዴት አድርገን መግታት እንችላለን ወይም ደግሞ እንዴት አድርገን እርዳታ ማቅረብ እንችላለን የሚለው ነው። አሁን በምናየው ማየት የሚያዝነው ተማሪዎች አብዛኛው ሴቶች ተማሪዎች ችግር በሚያጋጥማቸው ጊዜ በተለይ ወር አበባ በሚያዩበት ጊዜ ወንዶች ተማሪዎች ቦታ የማስተካከል ነገሮችን ሊሆን ይችላል፣ ቀድመው እዛ ቦታ የመገኘት ሊሆን ይችላል። ምሳሌ ብር ካጡ ሞዴስ የመግዛት ሊሆን ይችላል። ምሳሌ ተማሪዎች አዋጥተው ያለው ሞዴስ ነው እንደማውቀው የሚገዛው ያላቸውን ያዋጡ ወንዶች ተማሪዎች ለሴቶች ተማሪዎች ሞዴስ፣ ሳሙና እና ደግሞ ላርጎ የመሳሰሉ ነገራቶችን ያቀርባል። ይህ ሴቶች በሀይድ ምክንያት ልብሳቸው ሲበላሽ፣ ሆዳቸውን ሲያማቸው፣ የተለያየ በሽታ ሲያጋጥማቸው እዚህ ክላስ መጥተው እንዲያርፉና የተበላሸው ልብሳቸውን አጥበው አድርቀው እንዲሄዱ ነው። እዚህ የምታዩት ማረፊያ ነው። እዛ ጋር ደግሞ ባሉባቸው ሰዓት ጤና ጣቢያ ሄደው በነጻ ሕክምና እንዲያገኙ ከትምህርታችንና ጤና ጣቢያ አብረው በመተባበር